ሚና እንደሚኖረውም ታምኗል። አድማጮቻችን ከጄኤፍኤም 106.7 ወደ እናንተ እየቀረበ የሚገኘው ዜናችን እንደቀጠለ ነው። በመላው ዓለም በዚኑ ላይ እንደመጣለን እንዲሁም አዲስ አበባና ዙሪያዎቿ በ106.7 ሜጋሄርዝ ወደ እናንተ እንደርሳለን። የሀገር ውስጥ ዜናዎቻችንን በዚሁ አበቃን። በመቀጠል ወደ ውጪ ዜናዎች ስናልፍ አፍሪካን ቀዳሚ ያደረግን። ቱርክ የሊቢያ ጦር አዛዥ የተገደሉበትን የአውሮፕላን አደጋ ብላክ ቦክስ ማግኘቷን አስታወቀች። ቱርክ በትላንትናው ዕለት በአንካራ አቅራቢያ ተከስክሶ የሊቢያ ጦር አዛዥንና ሌሎች ባለስልጣናትን ህይወት የቀጠፈውን የግል ጀት የመረጃ መመዝገቢያ ጥቁር ሳጥን ወይም ብላክ ቦክስ ማግኘቷን አስታውቃለች። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊካያ በዛሬው ዕለት ለጋዜጠኞች እንደገለጹት የአውሮፕላኑ የበረራ መረጃና በኮክፒት ውስጥ የነበሩ ድምጾችን የሚመዘግቡ መሳሪያዎች ከአደጋው ስፍራ መገኘታቸውን ገልጸዋል። የድምጽ መመዝገቢያው ከሌሊቱ 8:45 ላይ ሲገኝ የመረጃ መመዝገቢያው ጥቁር ሳጥን ወይም ብላክ ቦክስ ደግሞ ከሌሊቱ 9:20 ላይ ተገኝተዋል ብለዋል። በፍለጋው ተግባር ላይ 408 ሰራተኞች 103 የምድር ተሽከርካሪዎችና 7 አውሮፕላኖች መሰማራታቸውን የተገለጸው ፋልከን 50 የተሰኘውና በፈረንሳዩ ዳሶ አቪዬሽን ኩባንያ የሚመረተው የግል የንግድ ጀት ፍርስራሽ በአንካራ ሃይማና ወረዳ ውስጥ ተበታትኖ ተገኝቷል። የሊቢያ ብሔራዊ መንግስት የአደጋውን ዜና መሰማት ተከትሎ የ3 ቀናት ብሔራዊ የሐዘን ቀን አውጇል። የአደጋውን መንስኤ ለመከታተልና የሟቾችን አስክሬን ለመረከብ የሟቾች ቤተሰቦች እንዲሁም የሊቢያ መከላከያና የሀገር ውስጥ ጉዳይ ሚኒስቴር ባለስልጣናት የተካተቱበት 22 አባላት ያሉት የልኡካን ቡድን ወደ አንካራ መግባታቸው ተገልጿል። ሚኒስትር የርሊካያ እኛም እንደናንተ የአደጋውን መንስኤ ለማወቅ ጓጉተናል ያሉ ሲሆን የተገኘው መረጃ ተመርምሮ ውጤቱ ለህዝብ ይፋ እንደሚሆንም ቃል ገብተዋል። አደጋውንም አሳዛኝ አጋጣሚ ሲሉ ገልጸው ለሊቢያ ህዝብና መንግስት መጽናናትን ተመኝተዋል። አውሮፕላኑ በአንካራው አሰን ቦንጋ አውሮፕላን ማረፊያ ተነስቶ ወደ ሊቢያ ዋና ከተማ ትሪፖሊ በማምራት ላይ እያለ ነበር አደጋው የደረሰበት ሲል አናዶሉ ዘግቧል። አሜሪካ ለእስራኤል የኤም4ኤ1 መሳሪያዎችን ልታቀርብ ነው ተባለ። የአሜሪካ መከላከያ ሚኒስቴር ለእስራኤል ጦር የሚውሉ ኤም4ኤ1 ካርበን መሳሪያዎችን ለማምረት ለዝነኛው የጦር መሳሪያ አምራች ኮልት የ12.93 ሚሊዮን ዶላር ኮንትራት መስጠቱ ተገልጿል። የግዢ የሚፈጸመው በአሜሪካ የውጭ ወታደራዊ ሽያጭ ፕሮግራም በኩል ሲሆን መሳሪያዎቹ እስከ ሰኔ 2018 ዓ.ም ድረስ ተመርተው ለእስራኤል እግረኛ ጦር እንደሚረከቡ ይጠበቃል ሲል ዘጄሩሳሌም ፖስት ዘግቧል። ምንም እንኳን ይህ አዲስ ግዢ ቢፈጸምም እስራኤል ለዓመታት ከአሜሪካ በምታገኘው የጦር መሳሪያ ላይ የነበራትን ጥገኝነት ለመቀነስ የጀመረችው ጉዞ ትኩረት መሳቡንም ተነግሯል። በጋዛው ጦርነት ወቅት የታዩ የመሳሪያ አቅርቦት መዘግየቶች እስራኤል የራሷን መሳሪያዎች በሀገር ውስጥ በስፋት እንድታመርት ገፋፍቷታልም ተብሏል። የቀድሞ የመከላከያ ሚኒስቴር ዋና ዳይሬክተር ሜጀር ጀነራል ኢያል ዛሚር እንደገለጹት እስራኤል በጦር መሳሪያ ምርት ራሷን ለመቻል በቢሊዮን የሚቆጠር ገንዘብ ኢንቨስት እያደረገች ነው ብለዋል። ይህም የአቅርቦት ማነቆ ቢፈጠር እንኳን የጦር መሳሪያ አቅርቦቱ እንዳይቆም ለማድረግ የታለመ ነው ተብሏል። አሜሪካ ለወዳጆቿ ኤም4ኤ1 ጠመንጃዎችን እያቀረበች ቢሆንም የራሷን የፊት መስመር ጦር ግን በሲክሳውር ኤክስኤም7 እና ኤክስኤም250 የተሰኙ መሳሪያዎች ለመተካት ሽር ጉድ እያለች እንደሆነ ተገልጿል። እነዚህ አዳዲስ መሳሪያዎች ከኤም4ኤ1 የተሻለ ርቀትና የመግደል አቅም እንዳላቸውም ይነገራል። መሳሪያው እንደ ተልእኮ ሁኔታ የተለያዩ የሌሊት መሳሪያዎችን ወይም ኦፕቲክሶችና ድምጽ ቀናሽ ወይም ሳይለንሰር በቀላሉ ለመግጠም ያስችላሉ ተብሏል። የመጨረሻ ወዳደረግነው ዜና አለፍን። ፑቲን ከሶሪያ አዲስ አመራሮች ጋር በሞስኮ መወያየታቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒና ከመከላከያ ሚኒስትሩ ሙርሃፍ አቡ ቃስር ጋር በሞስኮ መምከራቸው ተሰምቷል። እንደ ሶሪያው ብሔራዊ የዜና ወኪል ሳና ዘገባ ከሆነ ውይይቱ በሁለቱ ሀገራት መካከል ያለውን ወታደራዊ የፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ለማጠናከር ያለመ ነው ተብሏል። በሁለቱ ሀገራት የመከላከያ ኢንዱስትሪ ዘርፍ ላይ ስትራቴጂካዊ ትብብር ለማድረግና የሶሪያን መከላከያ ለማጠናከር ሰፊ ውይይት መደረጉም የተነገረው በጦርነት የወደሙ የሶሪያ መሰረተ ልማቶችን መልሶ ለመገንባት የንግድ ልውውጥን ለማሳደግና የሩሲያ ባለሀብቶች
በሶሪያ ኢንቨስት እንዲያደርጉ ምቹ ሁኔታዎችን ለመፍጠር ስምምነት ላይ ተደርሷልም ተብሏል። ይህም የሶሪያውያንን የኑሮ ሁኔታ ያሻሽላል ተብሎ ተስፋ ተጥሎበታል። ፕሬዝዳንት ፑቲን ሶሪያን የመከፋፈል ወይም ብሔራዊ ውሳኔዋን የማዳከምና ማናቸውንም ሙከራዎች ሞስኮ እንደምትቃወም በድጋሚ አረጋግጠዋል። የሶሪያ አንድነትና ሉዓላዊነትን መጠበቅ እንዳለበትም አሳስበዋል። ፑቲን እስራኤል በሶሪያ ግዛት ላይ የምትፈጽመውንም ተደጋጋሚ ጥቃት ለቀጠናው ሰላምና ደህንነት ቀጥተኛ ስጋት ነው በማለት ኮንነዋል። ይህ ስብሰባ የተካሄደው ለ25 ዓመታት ሶሪያን የመሩት በሽር አልአሳድ ከስልጣን ተወግደው ወደ ሩሲያ ከተሰደዱ በኋላ አዲሱ የሶሪያው ፕሬዝዳንት አህመድ አልሻራ ወደ ሞስኮ አቅንተው ከፑቲን ጋር ከተወያዩ ከወራት በኋላ ነው ተብሏል። ሶሪያ አሁን ከ60 ዓመታት በላይ የዘለቀውን የባዝ ፓርቲ አገዛዝ አብቅታ አዲስ ምዕራፍ እየጀመረች እንደምትገኝም ተገልጿል። አድማጮቻችን ከጂኤፍኤም 106.7 የታህሳስ 15 ቀን 2018 ዓ.ም የምሽት ዜናችን ይህን ይመስል ነበር። ከዚህ በማስቀጠል የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ባልደረባው መኩሪያ ሰፋ ወደ እናንተ የሚያደርስ ይሆናል።